ኪታብ ብሎ ማለት ያው ዩኒት እንደምንለው ነው እኛ ዩኒት ምዕራፍ እንደምንለው ነው ኪታብ ተውሂድ የተውሂድ መጽሐፍ ማለት ነው እዚህ ቦታ ላይ የተፈለገበት ኪታብ ሲባል ተውሂድ መጽሐፍ ማለት ነው መጽሐፍ በሚል ኪታብ ውስጥ አንድ ኪታብ ውስጥ ኪታቡ ከዛ ከተባለ ኪታቡ ሶላህ ከተባለ ኪታቡ ዘካቲ ከተባለ ምንድነው ምዕራፍ ማለት ነው ባባን ግን እዚህ ቦታ ላይ ለምሳሌ ኪታቡ ተውሂድ ካለ እንደ አንድ መጽሐፍ ከቨር ላይ የኪታቡ አጠቃላይ ስም ነው ማለት ነው ምዕራፍ ሳይሆን ምንድነው የኪታብ ስም ነው ስለዚህ እዚህ ጋርም የተፈለገበት የኪታቡን ስም ነው ኪታቡ ተውሂድ የተውሂድ መጽሐፍ ማለት ስለ ተውሂድ የሚናገር ተውሂድ ብሎ ማለት እንግዲህ ያው ሁላችንም እንደምናውቀው አላህን ተባረከ ወተዓላ እሱ በሚገባው በሆነ መልኩ መነጠል ማለት ነው التوحيد هو إفراد الله سبحانه وتعالى بما يختص به الله لنتقلبت بميقباو ملك الله منتل توحيد يباله اللهم بفتعلنته منتل اللهم بتملاكنته منتل اللهم بباهرنا بسموچو منتل سنزرزرو ደግሞ ይሄ ነው اللهم بأملكه منتل توحيد ብሎ ማለት ምንድነው ሲባል إفراد الله بالعبادة اللهم بأملكه منتل ይላሉ ከፊል ዑለሞች إفراد الله بالعبادة ይላሉ اللهم بأملكه منتل ይላሉ እንዴ ካምልኮ ውጭ አለ በፈጣሪነት መነጠልስ በስሞቹና ባህሪያቶቹ መነጠልስ ተውሂድ አይደለም እንዴ የሚል ጥያቄ ሲነሳ አይ ዑለሞች التوحيد هو إفراد الله بالعبادة بأملكه الله منتل ማለት ነው ሲሉ የሚፈልጉበት ምንድነው إفراد الله بالخلق በመፍጠር ላይ አላህን መነጠል የሚባለው ነገር ሁሉም ስለሚስማማበት ነው ሁሉም ይስማማበታል ማንንም ድንበር አላፊ እኔ ነኝ ምድርን የፈጠርኩት አይል እኔ ነኝ ሰማይን የፈጠርኩት አይል hatta ሙሽሪኮች እንኳን ወለኢን ሰአልተሁም من خلقهم ليقولون الله ማን ነው የፈጠራችሁ ብትላቸው አላህ ነው ይሉሃል ነው ያለው ተገባ ስለዚህ ይሄ ተውሂድ الربوبية የሚባለው ወይም አላህን በፈጣሪነቱ መነጠል የሚባለው ፓርት የታወቀ ነው ማንንም አይክደውም ይሄ ለዚያ ምን ይላሉ አብዛኛው ጊዜ ሩሱሎች ለማስተካከል የመጡት የተውሂድ ክፍል ተውሂድ አልኡሉሂያ ስለሆነ አሁንም አብዛኛው ጊዜ የሚያጋጥመው ችግር በተውሂድ አልኡሉሂያ ጉዳይ ስለሆነ ተውሂድ ማለት ምንድነው ሲባል አላህን በአምልኮ መነጠል ብሎ ይገልጻል እንጂ አጠቃላይና ተውሂድን በትክክለኛ ደረጃ የሚገልጸው ምንም ጥያቄ የማያስነሳው ዴፊኒሽን ምን የሚለው ነው التوحيد هو إفراد الله تعالى بما يختص به ነው ለአላህ ተባረከ ወተዓላ በሚገባው ነገር ለሱ የሚገባው ነገር ለሱ ብቻ ነጥሎ ማድረግ ተውሂድ ይባላል ነው በቃ ለሱ የሚገባው ነገር ስትል ተመላኪነት ይገባዋል ፈጣሪነት ይገባዋል ከማንም በላይ የተለየ ስምና ባህሪ ይገባዋል ያን ሁሉ ባንድ ያካትታል ማለት ነው ስለዚህ ተውሂድ ማለት ይሄ እንደ መክፈል ሶስት ክፍሎች አሉት ይባላል ይሄ ምን ይባላል تقريبا للعقل ይባላል ለአቅል ቀረብ ለማድረግ ተውሂድን እንድንረዳው ቀለል ለማድረግ ሲባል የመጣ ነው ለምሳሌ ዑለሞቻችን شروط الصلاه 9 የሶላት መስፈርቶች 9 ናቸው ብለው ባያስቀምጡና እኛ ባንሸመድዳቸው ወይም ባናውቃቸው ኑሮ ከሁላችን ምን ሊጠበቅ ነው ምክንያቱም ሐዲስ ላይ شروط الصلاه 9 የሚል የለም ቁርአን ላይም شروط الصلاه 9 የሚል የለም ስለዚህ እኛ ምን ሊጠበቅብን ነው የሶላት መስፈርቶችን ታውቃለህ ስትባል የሶላት መስፈርት ግን ምን ነው ብለህ ምን ልታረግ ነው ከቁርአን ልትፈልግ እኮ ነው ሶላታችሁ ልታገላብጥ ከሐዲስ ሙሉ ሐዲስ ልታገላብጥ ነው ከዛስ ለዘጠኝ መስፈርት እኮ ነው ያን ሁሉ ልታገላብጥ ከዛ ምን ትላለህ 9 ናቸው ትላለህ እንጻላ እነዚህ ናቸው ትላለህ እስቲንባጥ አድርገህ ያንም ከቻልክ እኮ ነው ከቁርአን ውስጥ መምዘዝ ከቻልክ ከሐዲስ ውስጥ ይሄንን ሁክም ሸርጥን ማወቅ ምትችል ከሆነ ነው ስለዚህ ዑለሞች ምን አደረጉ ለኛ እንዲገባን ለማናቅ ሰዎች ለተራው ማህበረሰብ እንዲገባና ትንሽ የኪታብ አዘጋጅተው ከቁርአንም ከሐዲስም የተውጣጣ ጭምቅ የተደረገ ምን አሉ
የሶላት መስፈርቶች 9 ናቸው እንዲ ናቸው በቃ ላንተ ቀለል አደረጉልህ አይደል እንዴ ስለዚህ አሁንም ተውሂድ ለሶስት ይከፈላል ሲባል ምን ለማድረግ ነው የአላህን ብቸኝነት ለመግለጽ አላህ ብቸኛ መሆኑን ለመግለጽ ቀለል ባለ ሲስተም ለመጠቀም ነው እንጂ ሌላ አዲስ ነገር የመጣው ኑሮ አይደለም ምክንያቱም አንተ ለሶስት ይከፈላል እንኳን የሚለው ቋንቋ ባይኖር መግቢያ ባይኖር እንኳን ቁርአንን ሙሉን ብታጠና ሐዲስን ሙሉን ብታጠና አላህ ተባረከ ወተዓላ በሶስት አቅጣጫ እንደሚነጠል ጠቅለል ባለ መልኩ ይገባሃል እንዴት ከተባለ አላህን ልትነጥለው የምትችለው አንደኛ በአምልኮ ነው ግልጽ አለ ሁለተኛ በምንድን ነው በፈጣሪነቱ ነው አይደል እሱ ነው የፈጠረኝ ሶስተኛ በመገለጫዎቹ ነው አይደል መገለጫ ስላለው አላህ ይሰማል ያያል ሕያው ነው አይሞትም መገለጫዎች ናቸው አይደል በዚህ ነው ልታቆም ከዚህ ውጭ እስቲ አምጣልኝ ብለህ ምን ልታመጣኳችሁ ምን ታመጣለህ የትም አይመጣም ምክንያቱም ይሄው ነው ያለው ቁርአን ላይ ያለው ይሄው ነው ግልጽ አለ ለዚህ ነው አላህ ተባረከ ወተዓላ ለዚህ ማስረጃ ምንድነው رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا رب السماوات والأرض يسماياتنا يمدر جيتا ما أنه الله هذه من دنو الله السبتشان يمدر يسمايم جيتا فتاري نو مال السبتشان فتاري فاعبده واصطبر لعبادته أملكه على يهذا لا هي من دنو مملك ያለበት አላህን ብቻ እንደሆነ እየነገረ هل تعلم له سميا እውነት ለሱ አምሳያ ታቀለታለህ አለ አላህ ተባረከ ወተዓላ አምሳያ የለውም ስትል ደግሞ አላህ እሱን የሚመስል ምንም የለም አስማኡ ወሲፋት ነው በአንድ አያ ላይ አላህ ገልጾልሃል خلاص ከዚህ ውጭ ተውሂድ የት ይመጣል አላህ ሁሉንም ነገር ያስገኘው እሱ ነው አምልኮ እያንዳንዱ የምትገባው ለሱ ነው የሱን ስምና ባህሪ የሚመስል የለም ጠቅለል አድርጎ ለመግለጽ እንዲመች ነው የተጠቀመው እንጂ አንተ እኔ ተውሂድን ለሶስት አልከፍልም ግን ፈጣሪ አላህ ነው ብያምናለሁ ሊመለክ የሚገባውም አላህ ነው ብያምናለሁ ከአላህ ስሞችና ባህሪ ጋር የሚመሳሰል ምንም የለም ብለህ አመንክ እውነትም እንዳልከውም በተግባር አሳየህ ሙወሂድ ሆንክ በተግባር ተውሂድ ለሶስት አይከፈልም ብትል ምንም ችግር የለው ከዛም በኋላ በተግባር ካስገኘው ዋናው ላንተ እንዲገባህ እኮ ነው የተፈለገው አንተ በሌላ መንገድ ከገባህ ችግር የለው ተገባናል ስለዚህ ተውሂድ እንደ ሶስት ይከፈላል ሲባል አዲስ የመጣ ነገር አይደለም ከዚህ የቁርአን አያ በፊት عند آل كذي قدم بلو رب السماوات والأرض كملو قدم بلو له ما بين مندنا ميلو له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا እንግዲህ እዚህ ጋር له ما بين أيدينا ከፊት ለፊታችን ያለው ለወደፊት የሚመጣው የማን ነው የአላህ ተባረከ ወተዓላ ነው له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا تملكت له ما بين أيدينا كفي لبيتاችን ያለው የማን ነው የአላህ ነው ጊዜን ነው አላህ እያወራ ያለው ስለ ጊዜ ነው የፊት ለፊት وما خلفنا ከበስተጀርባ ያለው ከኋላ ያለው وما بين ذلك በዚህ መካከል ያለውም የሱ ነው አለ አላህ ጊዜን ለስንት ከፈለው ለሶስት ያለፈ የሚመጣና አሁን ያለንበት በእንትን ደረጃ በነህው ደረጃ ምን ይባላል ማዲ حاضرና مستقبل ወይ ደግሞ ማዲ ሙዳሪዕና አምር እነኚህ ሰዎች የነህው ኪታባቸውን ስትቀሩ ምን ይላሉ ጊዜ ለሶስት ይከፈላል ይላሉ ማስረጃ ስትሏቸው ይሄን የቁርአን አያ ነው የሚያመጡት له ما بين ايدينا وما خلفنا وما بين ذلك وما كان ربك نسيا ይላል ከዚያው አስከትለው ቁርአኑ ምንድነው የሚለው رب السماوات والارض وما بينهما فاعبده واصطبر لعبادته هل تعلم له سميا ጊዜን ለመክፈል ከሱ ቀደም ብሎ ያለውን አያ ተጠቀማችሁ አይደል ተውሂድን ደግሞ አላህ ተባረከ ወተዓላ እዚህ ላይ ለሶስት ከፍሎ አስቀመጠ ለምን እሴን ተዋችሁት ነው ብቻላ ጊዜን አይ ይሄ ብቻ አለኝ ማለት አይደለማ ካሉ ታዲያ
አላህ ተባረከ ወተዓላ እዚህ ቦታ ላይ ጊዜን ለሶስት ከፍሎ ሲናገር እኮ እናንተ ይሄ ነው ጊዜ ብላችሁ ደመደማችሁ። ማስረጃ ብለው ነው ያመጡት። እውነት ነው ማስረጃ እኮ ነው ይላል። ግን ቀጣይ ያለው የቁርአን አያ ደግሞ ተውሂድ ለሶስት እንደሚከፈል ማስረጃ ነው። ጊዜ ለሶስት ለመክፈላችን ይሄኛውን አያ ማስረጃ እንዳደረግን ሁሉ ተውሂድ ለሶስት እንደሚከፈል ደግሞ ቀጣይ ያለው የቁርአን አያ ማስረጃ ነው ይላል። ስለዚህ ሰለፎቻችን ልክ እንደ ኢማም አጠበሪ ረሂመሁላህ እንደሚናገሩት ረቡ ሰማዋቲ ወልአርድ ሲል አላህ ሩቡብያውን እየተናገረ ነው ይላል። በዚህ ቦታ ላይ ጌታ እንደሆነ እየተናገረ ነው። ፈዕቡዱሁ ወስጠቢር ሊዒባደቲ ሲል ደግሞ እዚህ ጋር ኡሉሂያውን እየተናገረ ነው ይላል። ግልጽ ይሄን በግልጽ ሰለፎቻችን ያስቀመጡት ነው። አላህ ተባረከ ወተዓላ ስንነጥለው በተመላኪነትም በፈጣሪነትም በባህሪና በስሞችም መነጠል እንዳለብን ማለት ነው። ግን ይሄ ተውሂድ ይሄ አልገባው ሰው ተውሂድ አልገባውም አይባልም። ሰውየው ሙወሂድ ከሆነ በድርጊቱ ኢዕቲቃዱም ሙወሂድ ከሆነ ግዴታ ተውሂድ ለሶስት ይከፈላል ካላልከ አልሰለምክም፣ ተውሂድ አልገባህም አይባልም። ዋናው ተውሂድ እንዲረዳ ነው የተፈለገበት። አንድ አካል የሶላት መስፈርቶችን ጥንቅቅ አድርጎ ቢሰራ ግን የሶላት መስፈርቶች ስንት ናቸው ንገር ብትለው ባያቅ 5 ናቸው 4 ቢልህ እንደምሳሌ 9 ነው አይደል? እሱ 4 ነው 5 ቢልህ ግን እኮ ሙሉውን ያሟላው አልኩ ሲሰግድ ይሄ ሰው አይ ሶላቱ ተበላሽ ይባላል አይባልም። ዋናው በተግባር ማስገኘቱ ነው። ይሄ መከፋፈሉ ቁጥር ማስቀመጡ ለአእምሮ ቀረብ ለማድረግ ነው። አእምሮ እንዲቀበለው ለማድረግ ቀለል ብሎት እንዲገባው ለማድረግ ብቻ ነው ማለት ነው። ስለዚህ ኪታቡ ተውሂድ የተውሂድን መጽሐፍ ስናይ ተውሂድ ለሶስት ይከፈላል። አንዳንዶቹ ለአራት የከፈሉት አሉ። አልሐኪሚያ ፍርድ ለአላህ ነው የሚገባው ብለው ይሄ ኢፍራዱላሂ ቢልሁክም ብለው ማለት ነው። በሁክም አላህን መነጠል ብለው ይሄ ግን ዒባዳ ከሚለው ውስጥ ነው የሚካተተው። ተውሂድ አልዒባዳ አው ተውሂድ አልኡሉሂያ የሚለው ውስጥ አው ተውሂድ አልኢላህ ከሚለው ውስጥ ነው የሚካተተው። ጅራሱን ይቻላል አይደለም። ሐቁላሂ ዐለል ዐቢድ እዚህ ቦታ ላይ እንግዲህ ሐቁላህ የአላህ መብት ምንድነው? ዐለል ዐቢድ በባሮች ላይ ርዕሱም ይሄ ነው የኪታቡ ኪታቡ ተውሂድ ሐቁላሂ ዐለል ዐቢድ የተውሂድ መጽሐፍ ነው። የአላህ መብት በባሮች ላይ ምን ምን መብት እንዳለ የሚገልጽ መጽሐፍ ነው ይላል። የጻፉትን ተእሊፍ አልዓሊም አልረባኒ الشيخ محمد ابن سليمان التميمي ይላሉ። ሼክ መሐመድ ብን አብዱል ወሃብ ናቸው ረሂመሁላህ ተዓላ። ስለ ጸሐፊው ስናወራ ያው ማስተዋወቅ አይጠበቅብንም። እሳቸው መሽሁር ናቸው። ሼክ መሐመድ ብን አብዱል ወሃብ ሙጀዲድ ናቸው። ሙጀዲድ ብሎ ማለት ማህበረሰቡ ሰው ኡማው ባልሆነ መንገድ ላይ ገብቶ ሲዋዥቅ መጥቶ ሐቅን የጠቆመ ዓሊም ሐቅን ያሳወቀ ዓሊም ወደ ትክክለኛው መንገድ እንዲመጡ ብርሃን እንዲያዩ ሰበብ የሆነ ዓሊም ምን ይባላል? ሙጀዲድ ይባላል። ዲኑን አደሰ ይባላል። ዲኑን አደሰ ነብዩ አለይሂ ሰላቱ ወሰላም እንዳሉት በየክፍለ ዘመኑ ዲንን የሚያድሱ ዑለሞች አሉ አሉ። በየክፍለ ዘመኑ ከነዛ መካከል አላህ ተባረከ ወተዓላ እውነታውን ያውቃል። እኛ እንደምናስበው ግን አንዱ እሳቸው ናቸው ብለን ነው የምናስበው። እሳቸው ሼኹል ኢስላም ተይሚያ የመሳሰሉት ተውሂድ ላይ ተጋድሎ ያደረጉ የታሰሩ ለተውሂድ ሲሉ በተውሂድ ላይ ብዙ ነገራቸውን ያጡ ናቸው። ትልልቅ ዑለሞች ናቸውና ሼክ መሐመድ ብን አብዱል ወሃብ የተለያዩ ኪታቦቻቸው አሉ። ትልልቅ ኪታቦች አሏቸው። እኛ የምናውቃቸው ብዙ ጊዜ በኪታቡ ተውሂድ በኡሱሉ ሰላሳ በከሽፉ ሹብሃት ምናምን ነው አይደል? እጅግ ትልልቅ ኪታቦች አሏቸው። አላህ ተባረከ ወተዓላ አቅሙን ይስጠንና እነሱን ኪታቦችንም ቀርተን ደግሞ የበለጠ ስለሳቸው እናውቃለን። ይጽፋሉ። እሳቸው ናቸው ይሄንን ኪታብ የጻፉት። ሌላ ኪታቡ ተውሂድ የምትላለች በብዙ ጊዜ የምትቀራ የሼክ ሳሊህ አልፈውዛን እሷም ቆንጆ ኪታብ ነች። ከዚህ ጠር ተደርጋ የተጻፈች ኪታብ ነች። ቢስሚላሂ الرحمن الرحيم አሉ። ያው ወደ ኪታቡ ከመግባታችን በፊት ማወቅ ያለባችሁ ነገር አለ፣ እጅግ አሳሳቢ ነገር። እሱ ምንድነው? አሁን ብዙ ጊዜ ኪታቡ ተውሂድ ልንቀራ ነው ሲባል አብዛኛው ሰው እሷንም አቀርቻታለሁ ነው የሚለው። ግልጽ አለ። ኪታቡ ተውሂድ ልንቀራ ነው ሲባል እሷንም የዛሬ 5 ዓመት ነው ከጨረስናት እኛ አንተ ገና ነህ እንዴ ምን አይልሃል። ግልጽ አለ። ሼክ ኢብኑ ባዝ ሙፍቲ ናቸው አይደለም? የዓለም ሙፍቲ ፈትዋ ሰጪ በጊዜያቸው። ግን እቺን ኪታብ በጣም ይወዷት ነበር፣ ደጋግሞ ይቀራት ነበር ሼክ ኢብኑ ባዝ ረሂመሁላህ። ከዛ ምን ይላሉ? እቺን ኪታብ 100 ጊዜ ቢቀሯት ራሱ ይብቃልልም ይላሉ። 100 ጊዜ ራሱ ቢቀሯት። ለዚያ ነው ሼክ መሐመድ ብን አብዱል ወሃብ አንድ ጊዜ ፊታቸው ቄሪር ብሎ ድንግጥግጥ ብለው ወደ ተማሪዎቻቸው ይመጣሉ።
ድንገት ሲያገኟቸው ምን ሆነሃል ሼክ አሏቸው። አይ አንድ ሰው እኮ አንድ ወጣት አንዲትን ሴት ደፈረ አላቸው። ከዛ ኢና ሊላሂ ወኢና ኢለይሂ ራጂዑን አሉ። ደነገጡ በጣም ተማሪዎች። ከዛ ምን አሉ? ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዛ ለማንኛውም ግን አላረጋገጥኩም፣ ያው ወንጀል ተፈጽሟል ነው የተባለው፣ አላረጋገጥኩም፣ እስኪ ቼክ አደርጋለሁ አላቸው። በዚህ ሰዓት በሁለተኛው ቀን ሲመጡ ምን ነበር ያው ጉዳይ እውነት እንደተባለው ነው ወይስ? አይ እንደዛ አይደለም። ታዲያ እንዴት ነው የሆነው? አንድ ሰው ለቀብር የሆነ ነገር አረደ፣ ያ ነው ሴት ደፍሮ ሳይሆን ለሆነ ነገር አርዷል ሲባል አላህ ይምረው እንግዲህ አሉና ዝም አሉ። አልደነገጡም። ቀደም ምንድን ነበር ያሉት? በጣም ደንግጠው ነበር። እንዴት ሄደ መጣራት አለበት ይሄ ነገር ነው ያሉት። ሄደን ማጥራት አለበት ይሄ ነገር እንዴት ነው እንደዚህ በዚህ ሰዓት? በቃ በጣም ተናደዱ፣ ተበሳጩ፣ ፊታቸው ተቀያየረ። ግን ከአላህ ውጭ ላለ አካል እየታረደ ነው፣ ዶሮ አረደን ያሏቸው። ዶሮ የሆነ ሰው ዶሮ አረደ ከአላህ ውጭ ላለ አካል እያመለከ ሲባል ግን አላህ ይምረዋል። ቀለል አድርገው አይታየታል። ከዛ እሳቸው ከዛ በፊት ተማሪዎቻቸው አረ ተውሂድ ትሉናላችሁ አንቱ ሼኽ ረይብቃን ሌላ ኪታብ እንቅራ ሌላ ነገር አስተምሩን እያሏቸው ነበር። ከዛ እሳቸው ምን አሏቸው? ይሄን ካዩ በኋላ ሃቱ ኪታብ ተውሂድ ፈልነቅራ አሉ። እንግዲህ በሉ ኪታቡ ተውሂዳችሁን አምጡ እንቅራ አሉ። አልገባችሁም ሲጀመር ስለ ተውሂድ አሉ። ስለዚህ በዚህ ልክ ሼክ መሐመድ ብን አብዱል ወሃብ ተማሪዎች ጅቅር ቢሆኑ ተማሪዎች በዚህ መልኩ አንዳንድ ጊዜ በተውሂድ ጉዳይ የሚዘናጉ ከሆነ እኛስ የተውሂድ ጉዳይ ቀላል አይደለም። ተውሂድ እናቃለን የምንል ሰዎች አንዳንድ ጊዜ ሰርተት እንላለን በተውሂድ ጉዳይ ራሱ። ለዛ ተውሂድ ጠንቅቆ ማወቅ መደጋገም ብቻል በየወሩ ማቅራት ጥሩ ነው። አንድ ጊዜ ሙሳ አለይሂ ሰላም ከፊርዓውን ነፃ በወጡ ጊዜና ፊርዓውን በሰመጠ ጊዜ ሙሳ አለይሂ ሰላም ህዝቦች አሁን ከፊርዓውንም ተገላገል ለሙሳ ጌታ ምስጋና ይገባውና ግን አሉ እስኪ አንተ ሙሳ ሆይ እያየን የምናመልከው ጌታ አድርግልን። አላህን እያመለክነው ነው አይደል? ግን ደግሞ እያየን እንደዚህ እንደ ፊርዓውን ሰዎች የምናመልከው ጌታ እንፈልጋለን ነው። ኢጅዐል ለና ኢላሃን ከማ ለሁም አሊሃ አሉ። ኢጅዐል ለኛ አድርግልን ኢላሃን ጌታን ከማ ለሁም አሊሃ ልክ እነሱ ጌታ እንዳላቸው ተመላኪ እንዳላቸው ለኛ የምናመልከው እንደሱ ሰው አድርግልን አሉ። ሰበብ የሚሆን አላህ እኮ ጌታችን ነው ሁሉንም ፈጣሪ፣ ግን ሰበብ የሚሆን አድርግልን አሉ። እነዚህ ሰዎች አሉ መሐመድ ብን አብዱል ወሃብ ረሂመሁላህ ማዓ ሰላሂሂም አሉ ወዒልሚሂም ደግ ከመሆናቸው ጋር አሉ። ምክንያቱም የሙሳ ባልደረቦች ናቸው። ወዒልሚሂም አዋቂ ከመሆናቸው ጋር ምክንያቱም የሙሳ ባልደረቦች ናቸው እያሉ አዋቂ ከመሆናቸው ጋር እዚህ ጋር ግን ተውሂድ ላይ ተንሸራተቷል። ስለዚህ አሉ ምንም ያክል ሰውየው ቢያቅ ተውሂድ ላይ ሊንሸራተት ይችላል። ጻላ ምንም ያክል ቢያቅ ለዚያ ነው ባለፈው እነ ኢብኑ ሐጀርን አንስተናል እነ ኢማም አን-ነወዊን አንስተናል ረሂመሁላህ ሊሳት ይችላል። ግን ሙሳ አለይሂ ሰላም እዛው መልስ ሰጧቸው። ኢነኩም ቀውሙን ተጀሃሉን አሏቸው። እናንተ በቃ የማታውቁ ህዝቦች ናችሁ አሏቸው። ይሄን ሳስተምር በዚህ በኩል ሳስተምራችሁ በዚህ በኩል ታፈሳላችሁ። ልክ የሆነ ፔስታል አለ ውሃ ተሞልቶ በዚህ ሲነቁረው ህፃኑ ልጅ አንተ ድፍን ታረጋዋለህ አይደል? በዛ ነው መጥቶ ሲበሳው ውሃው ሲፈሳ አሁን በዚህኛው እጅ ትይዛለህ። አሁን በዚህ ሲነቁርብህ እንደዛ እናንተ ያን ሳስተምራችሁ ይሄን ሳስተምራችሁ ምን ሆናችኋል አሉ። አሰቃይተዋቸዋል በኒ እስራኤሎች። ግን ምን አሏቸው? ኢነኩም ቀውሙን ተጀሃሉን ያሏቸው። ላኢላሃ ኢላላህ ብላችሁ ግቡ ግን አላላቸው ማለሽ። ምክንያቱም ስለማያውቁ ባለማወቅ ዑዝር ሰጥቷቸው አያውቁም እኮ እንዳትል ደግሞ ሼክ መሐመድ ብን አብዱል ወሃብ ምን አሉ? ማዕልሚሂም ወሰላሂሂም አሉ እውቀት ከመኖሩ ጋር አሉ አላህ ያውቃሉ እኮ ወሰላሂሂም ደጋግ ከመሆናቸው ጋር ልክ ሙሳ አለይሂ ሰላም ባልደረባ ማለት እኮ ልክ የረሱል ባልደረባ እንደማለት ነው። እና አላኩል ሐል ግን በዚህ ልክ ነው የተውሂድ ጉዳይ አንገብጋቢ የሚሆን። እኛ ቀለል አድርገን ዛሬ አንድ ከቀራኑ በቃ ድጋሚ እንትን ማለት ያውም እንኳን አልገባንም። ሐቂቃ መጀመሪያ ስንቀራው እኮ አብዛኛው ጊዜ አይገባንም። ምክንያቱም ይከብዳል። ኪታቡ ቀላል አይደለም። ጀግንነት ይጠይቃል። ይሄን ኪታብ ለመረዳት ጀግና መሆን ያስፈልጋል። ግልጽ አለ። ማንኛውም ሰው ይረዳው ይሄን ኪታብ በጣም ጥልቅ ኪታብ ነው፣ ትንሽ ይመስላል እንጂ። ስለዚህ ቀርተናል ብሎ መዘናጋት የለም። ወጥራቸው ነው የምትቀሩት ማለት ነው። ጥያቄ አለ እየተጠያየቅን እንቀራታለን እንጂ እንዲሁ ቀርቻለሁ ተብሎ ኬርለስ በሆነ መልኩ ገረፍ እያልን አልናልፍም ማለት ነው። ዲቴይል ነው የምንቀራው ኢንሻአላህ በአላህ ፍቃድ አላህ ባገራው መልኩ ኢንሻአላህ እንሞክራለን። ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ አዛኝ እጅግ ሩህሩህ በሆነው ስሙ እንጀምራለን ይላሉ።
ያው ሁሉም እንደሚባለው ቢስሚላህ ሲባል በአላህ ስም ማለት ነው ያኒ እቺ ባዋ ለስቲዓና ነው የመጣችው ለመታገዝ ምን ማለት ነው ቢስሚላህ አስተዒኑ ማለት ነው እታገዛለሁ በማን በአላህ ታግጄ ጀምራለሁ ቢስሚላህ አብደኡ ሙስተዒናን ቢስሚላህ الرحمن الرحيم እንጻለም አብደኡ ጀምራለሁ ማለት ነው ሙስተዒናን የታገዝኩኝ ቢስሚላህ በአላህ ስም የታገዝኩኝ እጀምራለሁ በአላህ የታገዝኩኝ እጀምራለሁ ማን ነው አላህ الرحمن ያ አዛኝ ሆነው الرحيم ሩህሩህ ይሆን በሱ ስም ታግዤ ጀምራለሁ ማንኛውንም ስራ ሲጀምር ሙእሚን ቢስሚላህ ይላል ምክንያቱም لا حول ولا قوه الا بالله ኃይልም ሆነ ብልሃት በአላህ እንጂ በማንም የለምና ስለዚህ በአላህ ስም እጀምራለሁ አሉ አላህ የሚለው የተያዘው አላህ ያለሁ ከሚለው ነው ኺላፍ ቢኖርም በነህዊዮች በቋንቋ ምሁራኖች መካከል አላህ ያለሁ ኢላሃን ከሚለው ነው ኢላህ የሚለው አልስናስገባበት ወደ አላህ ተቀየረ ፕሮሰሱን ሶርፍ ስትቀሩ ታገኙታላችሁ ግልጽ አለም አላህ የሚለው ከዛ ነው የመጣው ስለዚህ አላህ ትርጉሙ ምንድነው አብዛኛው ጊዜ መርከዝ ላይ ሲሄድን የምጠይቀው ይሄንን ህፃናቶች አላህ ማለት ትርጉሙ ምንድነው እንግዲህ ወላሂ ስትሉ ነው የምትሉት አይደለም እላለሁኝና አላህ ማለት ተመላኪ ማለት ነው ግልጽ አላህ ማለት ፈጣሪ ማለት አይደለም ትርጉሙ ግልጽ አለ አላህ ማለት አሸናፊ ማለት አይደለም ትርጉሙ አሸናፊ እኮ ነው እኮ አላህ ግን ትርጉሙ ቀጥታ ትርጉሙ ግን አላህ ማለት ምንድነው መእሉህ ማለት ተመላኪ ማለት ነው ሁሉም ስሞች የሚጠጉት ወደ ማን ነው ወደ አላህ ምን ማለት ነው አላህ ተባረከ ወተዓላ ይሄ አላህ የሚለው ስሙ እስሙላህ አልአዕዘም ትልቁ እስሙል ጀላላህ የሚባለው ትልቁ ስሙ ይሄ ነው ሁሉም ስሞች ወደ ሲጠጋው ለምሳሌ አንተ ቤት ላይ መሐመድ ነው ትክክለኛ ስም በቃ ቤትም ትምህርት ቤትም ስትሄድም መሐመድ ነው አክስትህ ምን ብላ ትጠራሃለች ሸጋዋ ብላ ትጠራሃለች ሸጋዋ ትልሃለች ሁሴን ሰምታና ሸጋዋ አብላ ጠራች ግልጽ አለም ከዛም አንዳንዶች ተከትለው ሸጋዋ እያሉ ይጠራሃል አጎትህ ነው ብሎ ይጠራሃል ሁሴን ብሎ ይጠራሃል መሐመድ እንኳን ተሰማ ብሎ ይጠራሃል ሁሴን ብሎ ይጠራሃል ዋናው ስሙ ማን ነው ያለው መሐመድ ሁሴንና ሸጋዋ ወዴት ነው የሚጠጉት ወደ መሐመድ ነው የሚጠጉት ግልጽ አለ አላህም ስሙ ነው الرحمن የማን ስም ነው ያ አላህ ወደ አላህ ነው የሚጠጋው ሁሴን የማን ስም ነው ሁሴን የማን ስም ነው የሙሐመድ ሸጋዋ የማን ስም ነው የሙሐመድ አብሽሩ ስለዚህ الرحيم የማን ስም ነው ያ አላህ ስም ነው الجبار የማን ስም ነው ያ አላህ ይሄ ነው በቃ ሁሉም ስሞች ወደ ማን የሚጠጉት ወደ አላህ ምክንያቱም ከስሞች ሁሉ የላቀው ስም እሱ ስለሆነ ስትለምነውም አላህ እያልክ ለምነው ለውጥ አለ ልብ ላይ የሚፈጥር የሆነ ጫና አለ ምክንያቱም እንዲሁ አይደለም የስሞች ሁሉ መጠጊያ የሆነ ያ አላህ ግልጻለም ስትለው ሌላ የሚፈጥረው ነገር አለ الرحمن እና الرحيم ልዩነቱን ባለፈው አይተናል الرحمن ያው ግን ይሄን ኪታብ ሪከርድም እየተደረገ ስለሆነ እንግዲህ ይሄን ኪታብ የሚከታተሉ ሰዎች ያኛውን ኪታብ ላይ ቀሩ ስለሚችሉ الرحمن የሚለው አጠቃላይ የሆነ ዝነት ማለት ነው ባጭሩ አጠቃላይ የሆነ ዝነት አላህ ለካሃዲያኑም ለፋሲቁም ለዓሲም ለሙስሊሙም ለሙእሚኑም ግልጻል የሚያደርገው እዝነት ምን ይባላል الرحمن ለምሳሌ ከተባለ ዝናብ ለምሳሌ ሲጥል የሙስሊሙ ብቻ ነጥሎ ነው የሚወርደው አይደለም አይደል ሁሉንም ያካትታል ዝናብ ሲወርድ ኦክሲጅን ስንወስድ ለሙስሊሙ ብቻ ነው አይደለም ሁሉንም ይሄ ዝነቱ ምን ያስብለዋል الرحمن ከምን ትልቅ ዝነት ነው رحمة عامة بجميع الخلق የሚባል በጣም ትልቅ ዝነት ነው ለምን ከተባለ ከአላህ ውጭ ያመለከኮ ከአላህ ውጭ ላላ ከል ያረደ እንዲያርድ ኦክሲጅን ያስገባለት ያለው ማን ነው አላህ ነው አይደለም እንዴ አይ እኔ ከአላህ ውጭ ለሚያርዱ ሰዎች ኦክሲጅን አልሰጥም ቢል ወዲያው በቅጽበት ሞተዛው በሴኮንዶች ወንጀል ያመጻ አንድ አካል በር ቆልፎ በመስኮት ክፍተት መካከል ቀዳዳን አየር ሚልክለት ማን ነው ታፍኖ እንዳይሞት አላህ ይሄ እዝነት ምን ያስብለዋል الرحمن ሁሉም ላይ ነው ይሄ الرحيم በአማንያኖች ብቻ ነው وكان بالمؤمنين رحيم በአማንያኖች ላይ رحيم ነው አዛኝ ነው ነገ የውም القيامه الله تبارك وتعالى ሙእሚኖችን ጀነት ያስገባል በምን አይነት እዝነቱ በረሂምነቱ እዚህ ላይ ዱንያ ላይ ቀኑን መንገድ ይሰጣል አንተ እስላምን አሳወቀህ ማሻአላህ ብሎም ተውሂድን አሳወቀህ ማሻአላህ ይልጻል ይሄ ምን ይባላል الرحيمነቱ ነው الرحيمነቱ ይልጻል ስለዚህ ለአማኞች ብቻ ነጥሎ የሚሰጠው ጸጋ الرحيم ያስብለዋል ስለዚህ አላህ الرحمن የሆነ الرحيم የሆነ በሱ ስም ጀምራሉ ኪታብ التوحيد
ስለ ተውሂድ የሚነገረን ኪታብ ነው ይላል። ወቀውሉላሂ ተዓላ የጌታችን ተባረከ ወተዓላ ንግግር ነው ይላል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። አሁን እዚህ ጋር የሚጠቅሱት ቀጣይ እንግዲህ ስለ ተውሂድ ነው ማለት የተፈጠርንበት ዓላማ ምን እንደሆነ ነው። ወቀውሉላሂ ተዓላ ወማ ኸለቅቱል ጂነ አጋንንቶችን አልፈጠርኩም ወልኢንሰ የሰው ልጆችንም አልፈጠርኩም ኢላ ሊያዕቡዱን እኔን ሊያመልኩኝ ቢሆን እንጂ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ወማ ኸለቅቱ አልፈጠርኩም አልጂን አጋንንቶችን ወልኢንሰ የሰው ልጆችን በአጠቃላይ ኢላ ሊያዕቡዱን እኔን ሊያመልኩ ቢሆን እንጂ። ስለዚህ ጂኖች የመፈጠራቸው ምክንያት የሰው ልጆችም የመፈጠራችን ምክንያት ምንድነው? አላህን ማምለክ ነው። ይሄ ቀላል ነገር አይደለም። ነጠላ አድርጎ ጂንና የሰው ልጅ ማለቱ አላህ ተባረከ ወተዓላ ትልቅ ውስጡ ላይ የሆነ መልእክት አለው። ለምን ከተባለ ምክንያቱም ማምለክ ነው ዋናው ነገር። አላህ ተባረከ ወተዓላ በምድር ላይ ያለው በሰማይም ያለው ያመልከዋል። ተንቀሳቃሽ ያልሆነም ነገር በሙሉ አላህን ያመልካል። ደረቁም ምርጡ አይደለ? ዛፍ አላህን አያመልኩም? እንስሶች አላህን አያመልኩም? ግን አላህ ምን አላለም? እንስሶችን እኔ ሊያመልኩኝ እንጂ አልፈጠርኳቸውም ግን አላለም። ለምን ካልክ እነሱ ተጠያቂነት የለባቸው። እዚህ ምድር ላይ ሲመጡ ሲያጠፉ ሊቀጡ አላህን በትክክል ያመልኩ ሲያመልኩ ደግሞ ሊሸለሙ አይደለም። ለምን የተፈጠሩት? እኛን እንዲያገለግሉ። ለምን? ምክንያቱም እኛ ጀው ያለው ሁኔታ ካልተስማማን አላህን በትክክል ማምለክ እንችላለን? አንችልም። እየተንቀሳቀስን አላህን እንድናመልከው ዘንድ መጓጓዣ ፈጠረልን። ወጻለም ለሚገባቸው ግመል ፈጠረላቸው፣ ፈረስ። እኛ ደግሞ በጊዜያችን የሚገባን ምን ነው ብሎ አስብ አላህ ተባረከ ወተዓላ። ይሄ ተሽከርካሪ አሁን የምናያቸው እነሱን ፈጠረ። ደግሞ ህክማ አለ ሁሉንም ሲያስገኝ በጊዜው። መኪናን በድሮ ጊዜ ማስገኘት አቅቶት አይደለም አላህ ተባረከ ወተዓላ። ወጻለም እኛ ረቀን አይደለም መኪና እኛ እጅ ውስጥ የገባው አላህ ፈቅዶ ነው። ለምን ከተባለ በረቂቅነት ቢሆን ኖሮ የድሮ ሰዎች የሰሩት እጅግ ረቂቅ የሆነን ስራ ዛሬኛ መስራት እንችል ነበር። አልሰራንም፣ አንችልም። ብዙ የማንችላቸው ነገራቶች አሉ። እንደ ቱሪስት መስህብ ይሆኑ ይሄ እንዴት ሰሩት የሚያስብል በአሁኑ ሰዓት መስራት የማይቻል። ስለዚህ ምንድነው አላህ ተባረከ ወተዓላ ያን ሲያደርግ ለኛ ይሄን ሲያደርግልን ለምንድነው? በአሁኑ ሰዓት ይሄ የሚመጥን ስለሆነ ነው። ስለዚህ እያንዳንዱን ነገር በምድር ላይ አላህ ተባረከ ወተዓላ ሲፈጥረው ለማን ነው? ለኛ እንድንጠቀምበት ነው። ተጠቅመን ተውሂድን አላህ እንድናመልከው ነው። በብቸኝነት እንድንገዛው ነው። ምድርን በተውሂድ እንድናበራ ነው። ስለዚህ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሰው ልጅ አጋንንትን አልፈጠርኩም እኔን ሊያመልኩኝ እንጂ ሲል አሁን ገባህ አይደለ? እንደ ሌላው ዝም እንደ ተራራው አይደለም የተፈጠርከው አንተ። እንደ እንስሳው አይደለም የተፈጠርከው። ተባባን? እንደ ዛፉ አይደለም የተፈጠርከው። እንደ ምድር የተፈጠርከው ለየት ተደርገህ ተከብረህ ወለቀድ ከረምና በኒ አደም እንዳለው ተከብረህ አላህ ልታመልክ ነው የተፈጠርከው። ያን የተሰጠህን ክብር ከጠበቅከውና አላህን በትክክለኛው መልኩ አምልከው ከሞትክ አንተ መላእክቶች አንተን ያገለግላሉ። አይገርም? አንተን ይካድሙሃል። ማን? መላእክቶች። ይሄንን አማና መቀበል አቅቶህ ግን የተሰጠህን ክብር ከጣልከው ግን አንተ ከእንስሳ በታች ነህ። ኢንሁም ኢላ ከልአንዓሚ በልሁም አضل እነሱ እንደ እንስሳ ናቸው። አረ እንደውም ከእንስሳም በላይ ጠማሞች ናቸው አለ። ከእንስሳ በታች ነህ። ለምን ከተባለ እንስሳ ነገ የውመል ቂያማ ሒሳብ የላትም። ሒሳብ ቢደረግባት እንኳን አፈር ነች፣ ትሞታለች። ግልጽ አይደል? አንተ ግን ወንጀለኛ ኮንክ አመፀኛ ኮንክ አላህ ይጠብቀንና ወደ ጀሃነም። ስለዚህ ከእንስሳ በታች ነህ ማለት ሞትን እኮ ትመኛለህ። ليقضي علينا ربك يا مالك ليقضي علينا ربك አንተ ማሊክ ሆይ የጀሃነም ዘበኛ ሆይ ጌታህን ንገርልን ይቋጨን አሉት። يقضي ይፍረድብን ማለት እኮ ያኒ እንሙት ነው። ሞት ይመኛሉ። ምን ይላቸዋል? ኢነኩም ማኪሱን ይላቸዋል። መጥቶ እናንተ ዘውታሪዎች ናቸው፣ ሞት የለም። ስለዚህ እንስሶች ያገኙትን እጣ ፈንታ ትመኘዋለህ፣ ግን አታገኘውም። አላህ ይጠብቀን። ስለዚህ ከማን በታች ሆንን ማለት ነው? ከእንስሳ በታች። መቼ? ይሄን ክብር ስንጥል አላህ የሰጠን የሰውነት ክብር ስንጥለው ከእንስሶች በታች ሆንን። አላህ የሰጠን የሰውነት ክብር ደግሞ አላህን በብቸኝነት በማምለክ ስንይዘው ከመላእክቶች ይखाድሙናል ነው የተባለው።
እንደ መላእክቶች ነህ እኮ አይደለም ከዛም በላይ ነው ነገሩ መላእክቶች ይካድሙሃል ስለዚህ አላህ እዚህ ቦታ ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሲል የሰው ልጆችን አጋንንቶችን እኔን ሊያመልኩኝ እንጂ አልፈጠርኳቸውም ሲል በዚህ እይታ ነው ማለት ነው ዝም ብለህ አንተ አላህን ላመልከው ነው የተፈጠርኩት ብለህ የምታልፈው አይደለም እንደለየህም ከሌላው የተፈጠርክበት አንተ ዓላማ አለህ ነው አንተ በእንቅስቃሴ ሁሉ በእያንዳንዷ ሴኮንድ በእያንዳንዷ ደቂቆች በእያንዳንዱ ማይክሮ ሴኮንድ አንተ ተጠያቂነት አለብህ ነው እዚህ መጣህበት ዓላማ አለ ነው እንደ እንስሳው አይደለም እኩል አትሆን ግልጻለ ትሄዳለህ ትበላለህ ትተኛለህ ራታ ቀረበም የለም ትላለህ ሚስትህ ይመጣል ትበላለህ ትጠጣለህ በቃ የምትፈልገው ካለ ከሷ ጋር እንትን ትላለህ ከዛን ጧት ትነሳለህ ትመጣለህ ስራ ቦታ ትከፍታለህ ሰላም አለይኩም ወአለይኩም እንዴት ነው አማን አልহামዱሊላህ ትከፍታለህ ቲክቶክህን ስታይ ትውላለህ በዛ ደረሰ እንዴ ትላለህ በሳ ትሄዳለህ ትበላለህ ከበላህ በኋላ ትጠግባለህ ቡና ትጨምርበታለህ ከዛስ አሁን ቁጭ ብለህ ጓደኛው ጋር ትጫወታለህ ስለ ዱንያ ጉዳይ ታወራለህ ከዛስ ሰውስ አሱር ይደርሳል አሱር ትዛይለም ከዛም በኋላ ይመሻል ሲመሽ እስቲ የሆነች ቁጭ ብለህ የምናሳልፍበት የት እንሂድ ካፌ ምናምን ትሄዳለህ ቁጭ ተሳልፈህ አሁንም ያ እንቅልፍ ይመጣል ትተኛለህ ይሄ ከሆነ ህይወትህ እንስሳ ካንተ ትሻላለች ማለት ነው ለዚህ አይደለም የተፈጠርከው ውድ ናት አንተ ጊዜም በቃ እንቅስቃሴ ሁሉ ያ ሲሆን እኮ ደግሞ ደስ የሚለው ሰው ያከብርሃል አንተ የተፈጠርክበትን ዓላማ ስታከብር ሰው ያከብርሃል አላህ ይወድሃል ሐጃዎች ይፈጸማሉ ግልጽ አለ عباد الرحمن ትባላለህ ያው አላህ ከመረጣቸው ከነዛ ከአርራህማን ባሪያዎች ትመደባለህ ሙስሊም ከሚለው የሰው ልጅ ከሚለው ተርታ ተወጣና የት ውስጥ ትገባለህ عباد الرحمن እነዚህ የአርራህማን ባሪያዎች ለሱ ሲሉ የሚኖሩ ስለዚህ ባጭሩ አንተ አላህ አንተን ልታመልከኝ ነው የፈጠርኩህ ሲል ምን ማለት ነው ምትክ ያድርግሃለሁ ምድር ላይ እያለህ ነው ይሄ ነው በቃ ትርጉሙ ከባድ ነው አይደል ምትክ መሆን ምትክ ያድርግሃለሁ እኔ መጥቼ እከሌ አላህን ፍራ አለልም ይሄው ተውሂዱን ላንተ አስረክብያለሁ ተውሂድ አስተምር የአላህን አማና ተወጣ በምድር ላይ ስለዚህ ይሄ ነው ትርጉሙ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን እኔ ሊያመልኩኝ እንጂ አልፈጠርኳቸውም ማለት ይሄ አላህ ከሚተገብሩት ያድርገን ከሚኖሩበት ያድርገን አንድ ነገር ልንገራችሁ እቺን ዳዕዋ አሁን ያልናትን ነገር ስትረዱ ይሄ ነገር ሲገባችሁ አለቀ በቃ ከዛም በኋላ ያለው ነገር ሶላት አይከብድህ ምክንያቱም ይሄ ነገር በቃ ታውቃለህ ሶላት አይከብድህ ዘካ ማውጣት አይከብድህ ከገንዘብ ቀንሰ መስጠት አይከብድህ ቁጣ መቆጣጠር አይከብድህ በቃ አንተ ሙሉ ትሆናለህ ይሄ ነገር ሲገባ ይሄ ነገር ካልገባ ተውሂድ ካልገባ አለቀ ሁሉም ነገር ይፈርሳል ዋጋ የለው مرحبا قد القرآن آياتين يميهونو وقوله ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت ولقد بعثنا برقت ملكنا في كل أمة بهلم حزب لاي رسولا ملك تنيال لكنا أن يعبدوا الله نملكوا واجتنبوا الطاغوت طاغوتات دغمو راقو يميلو ስለዚህ አላህ ምን ተናገረ ወለቀድ بعثنا في كل أمة رسولا ወለቀድ በርግጥም ነው ያለው አላህ በርግጥ የተሕቂቅ አለ በርግጥም بعثنا لكن في كل أمة በሁሉም ህዝብ ላይ መልእክተኛ ያልደረሰው ህዝብ የለም رسولا መልእክተኛ لكن أن يعبدوا الله اللهن أملكوا يميلوا ملكتنيوش وظيفاتهم حلافتناتهم يميوسدوت حلافتنا من دنو كتب على هو الدعوة إلى عبادة الله هو دعوة الخلق من عبادة الخلق إلى عبادة رب الخلق فترات كمملك የፍጥረታቱን ሁሉ ጌታ የሆነውን አላህን ወደ ማምለክ የሚጣሩን እነዚህ ናቸው መልእክተኞች ሐላፍተናቸው ነው ወደዚህ ምድር ሲመጡ ዋናው ስራቸው ይሄ ነው አላማቸው ይሄ ነው የሚመጡበት ምክንያት መልእክተኞች በአጠቃላይ ሲላኩ ዋናው አላማቸው ተውሂድን ለማስተማር ነው በጎንዮሽ መጥፎ ባህሪያቶችን ያስጠነቅቃሉ መስረቅ ዝሙት ወለድ
ሰውን መበደል ሴትን መጨቆን መገላለጥ ለሴቶች መሳሰሉ ስርዓት የሌላቸው የሆኑ ነገራቶችን ደግሞ ይከለክላሉ እነዚህ አስጸያፊ የሚባሉ ነገራቶችን በሙሉ በሰው መካከል ጉዳትን ሊያመጡ ይችላሉ ተብሎ የሚታሰቡ ነገራቶችን በሙሉ ይከለክላሉ ዋናው ግን ዓላማቸው ምንድነው ተውሂድ ዲን ደግሞ የተያያዘ ዋናው ግን ተውሂድ መሰረቱ ስሩ ተውሂድ ስለሆነ ነው እንጂ ከዛውጭ ተውሂድ ከሌለ ከላይ ያለው ቅርንጫፍ ሊኖር አይችልም ተውሂድ ከሌለ ከላይ ያለው ቅርንጫፍ ሊኖር አይችልም ለምሳሌ ይሄ ቤት ግድግዶች ከሌሉት እንደማይቆመው ሁሉ ዲንም ተውሂድ ከሌለ አይቆምም ምንም ስራ ቢሰራ ትርጉም የለው ወደ ሁሉም ህዝብ መልእክተኛ ልከናል አለ ህዝብ ነን አይደልኛው ለምሳሌ እኛ ህዝብ ነን እኛ ጋር መች መጣሁ መልእክተኛ ወጣል ቢላ እንዳካል የተፈለገበት መልእክተኛ ልከናል ሲባል አንደኛ ሁሉም ሰው ያን መልእክተኛ ያያል ማለት አይደለም መልእክተኛው ይመጣል ሽርክ ያለበትን ከአላህ ውጭ የሚመለኩ ቦታዎች ላይ የሱ መልእክት ይደርሳል ነው ለምሳሌ ለኛ መልእክተኛ ተልኳል እንዴ ብትባል አንተ አሁን አዎ ነው የምትለው አንተ እኮ አላየሃቸውም ረሱልና አለይሂ ሰላቱ ወሰለም እንኳን አሁን አይደለም በጊዜያቸው ብትኖር እንኳን ለማየት እድሉ ላይኖርህ ይችላል እዚህ ሀገር ነውና ያለው ድንገት ነው ማለት አረገሰግሳለሁ እንዳትለኝ ሄዳለሁ እንዳትለኝ ግን ምንድነው እዚህ በዛም ጊዜ ሆኖ ያላዩአቸው አሉ አይደለም ስለዚህ የሚፈለገው ረሱል ማየት አይደለም ሪሳላው ደርሷል ወይ የሳቸው መልእክት ላንተ በተገቢው መልኩ ደርሷል ወይ ነው የሚፈለገው ይሄ ስለዚህ አላህ ተባረከ ወተዓላ ሲናገር وما كنا معذبين حتى نبعث رسولا ሲል መልእክተኛን እስክንልክ ድረስ አንቀጣም ሲል ፍትሃዊ መሆኑን ለመግለጽ መልእክተኛ ስንልክ ግን እንቀጣለን ለምን አውቀዋላ ካወቁ በኋላ ነው ያጠፉት መልእክተኛው የሚመጣው ለማሳወቅ ነው አይደል ልከናል እንደርሷቸዋል ግን አልተቀበሉም ስለዚህ ይቀጣሉ መጀመሪያ ረሱል ሳይላክ ግን አንቀጣም ለምን ምን ያውቃሉና ሳናስተምር እንቀጣለን እንዴ አላህ ፍትሃዊ የሆነ ጌታ ነው ሰዎችን ሳያስተምር ተው ሳይል አይቀጣም አይደል ናም ስለዚህ አላህ ተባረከ ወተዓላ መልእክተኞችን ላከ መልእክተኞችን ሲልክ ደግሞ ዋናው ምንድነው መልእክተኞች ስራቸው ይሄንን ዳዕዋ ማድረስ ነው ኢንሻአላህ ማድረስ ነው ስለዚህ ረሱሎች በአጠቃላይ ረሱሎች መልእክተኞች የተላኩት ተውሂድን ለማስተማር ከሆነ አጠቃላይ መልእክተኞች የሚላኩት ጅብሪልም የሚመላለሰው ለዚሁ ዓላማ ከሆነ የተውሂድ ጉዳይ ከባድ ነው ማለት ነው አይደል ተውሂድ በጣም ትልቅ ቦታ ሊሰጠው የሚገባ ነው ማለት ነው ስለዚህ ተውሂድ ልንማረው ይገባል ይሏችሁ ነው ይሄን ቁርአን የሚደረድሩላችሁ ወቀውሉሁ አሁንም የጌታችን ንግግር ነው وقضى ربك الا تعبدوا الا اياه وبالوالدين احسانا وقضى ربك ጌታ ወሰነ وقضى وسن ربك ጌታ الا تعبدوا الا اياه እሱን እንጂ እንዳታመልኩ ወሰነ ጌታ ወሰናል በቃ خلاص ምን እንዳታደርጉ አላ ተዕቡዱ ኢላ ኢያህ እሱን እንጂ ሌላን ማንንም እንዳታመልኩ ወቢልዋሊደይን በሁለት ወላጆች ላይም ኢህሳና በጎን መዋልን ደንግጓል አሁን እዚህ ጋር ወቀضى ربك الا تعبدوا الا اياه እሱን እንጂ እንዳታመልኩ ጌታችሁ ደንግጓል ሲል አላህ ተባረከ ወተዓላ ከሱ ውጭ አመለከን የሆነን አካል እንደማይደራደርበት ነው የሚያሳየው ለዛም ነው በዚህ ጉዳይ ላይ አላህ እንደማይደራደር ለመግለጽ ምን ያለው ان الله لا يغفر الله تبارك وتعالى ان الله لا يغفر ان يشرك به ከሱ ጋር ማጋራትን አላህ አይመርም ويغفر ما دون ذلك ከሽርክ ዝቅ ያለውን ግን ከሽርክ በታች የሆነን ግን ይምራል لمن يشاء ለፈለገ ሰው ለምሳሌ በጣም የተውሂድን ከባድነት የሚያስረዳቸው ነገር አንድ ዘይድ የሚባል አካል
አባቱ ሞተበት አባቱ ሲሞት ሽርክ ላይ ሆኖ ነው የሞተው ቢመከር ምን ቢል እምቢ ብሎ ማለት ከአላህ ጋር ያጋራ ሞተ ከሞተ በኋላ ሙስሊም እኮ ነው የሰውዬ እንግዲህ ሙስሊም ነኝ ነው የሚለው ግልጽ ነው አይደል ግን ሲመከር አይሰማም አልተቀበለም ወደ አኺራ ሄደ ይሄን ሰው ረሂመሁላህ ማለት አይቻልም አላህ ይዘንለት ማለት አይቻልም አሬ አላህ ዝነት ሰፊ ነው ኢንሻአላህ ኧረ ይቅር ይለዋል አይባልም ሽርክ ላይ ከሆነ አቂዳ ነው ይሄ ሙስሊም አቂዳ ነው ان الله لا يغفر ان يشرك به رسول عليه الصلاه والسلام عند صحابي አባቱ ይሞትበትና ያ ረሱላህ እንደው استغفار አድርጉለት ጠይቁለት ብሎ ለመናቸውና ሄዱ ረሱል አለይሂ ሰላቱ ወሰለም ሄደው استغفار ሊያደርጉ መቃብሩ ላይ ሲቆሙ ግን ወዲያው አላህ ተባረከ ወተዓላ ቁርአን ያወረደ ከነሱ መካከል ለሞቱት ለአንዳቸውም استغفار እንዳታደርግ እንደውም ቀብራቸው ላይ እንዳትገኝ አንተ መሐመድ ሆይ አለ ስለዚህ ከባድ ነው ግንሳ በተቃራኒው አንድ ሰው ደግሞ አለ አምር የሚባል አባቱ ሞተበት አባቱ ማሻአላ ሙወሂድ ነበር ሽርክ አይሰራም ማሻአላ ጠንካራ ነበር ግን ሽርክ አይሰራም ግን ወንጀሎች አሉበት ሪባ ሊበላ ይችላል ውሸት ሊዋሽ ይችላል ሰው ገድሎ ሊሆን ይችላል ብዛላ አላህ ይጠብቀንና ብዙ ወንጀሎችን ሰርቷል ግን ሽርክ አልሰራም ይሄ ሰው ከሞተ በኋላ ምን እንላለን ረሂመሁላህ ኢንሻአላህ አላህ በእዝነቱ ይቅር ይለዋል ይሄን ሰው ኢንሻአላህ ምክንያቱም ኢነላህ لا يغفر أن يشرك به ويغفر ما دون ذلك سلالة إن شاء الله يمرأ أن لا أي تعالى ليونته كبرناكو جن باهونو ساعات سويو زي كالله لا لا كال يارد كالله لا لا كال يتسالى كالله لا لا كال عملكون يستا إننا منم أيضا كان إلى أن يوسع واشتوال سيبان تلق سوهنو لتي واشتوال نلال ይደንቀናል እንበሳጫለን እዚህኛው ሰው እየጋኮ ምንም አላለም ያውም እኮ ሽርኩን ሊሰራው የሚችለው ጠምጣሙ ሊሆን ይችላል እያሰገገ እኮ ሊሆን ይችላል አላህ ሙስታ አላህ ይጠብቀን የሀገራችን ተጨባጭ ስለዚህ ተመልከት ያን ሰው እናከብረዋለን ሽርክ እየሰራ እኮ ነው እናከብረዋለን እንደው ምን ወደዋለን ማሻአላ ጸባይ ጥሩ ከሆነ ማሻአላ ምን አይነት ሰው ሲሞት እንደው ምን አይነት ሰው ሞተ ከኛ መካከል እንላለን ይሄኛው ግን ሙወሂዱ ግን የሆነ ጥፋት ስታይበት ሲሞት አይረባም ነበር ሲጀመር ትላለህ ግልጽ አለ አላወቅንም ተውሂድ ስላልገባን የተውሂድ ጉዳይ እጅግ ከባድ ስለዚህ ለዚያ አላህ ተባረከ ወተዓላ ከወላጅም ሐቅ አስቀድሞ ያመጣው ማለት ነው قضى ربك الا تعبدوا الا اياه ያለ ጌታህን ፈረደ ከሱ ውጭ ማንንም እንዳታመልክ ወቢልዋሊደይን ኢህሳና ከዛም በኋላ ነው ስለ ወላጅ የተናገረው ግን እዚህ ጋር ምን ያሳያል አላህ ተባረከ ወተዓላ ከሱ ሐቅ ጋር አያይዞ የማንን ሐቅ አመጣ የወላጅን ሐቅ አመጣ ምክንያቱም የፈጠረህ ማን ነው አላህ ነው ግን ሰበብ ሆነ ያመጣችህ ማን ነች እናትህ ነች ስለዚህ ለነሱም ደግሞ መልካም መዋል ለነሱ በጎ መዋል እንዳለብንም ደግሞ ያሳያል ወቀውሉሁ የጌታችንም ንግግር ነው ወዕቡዱላህ ولا تشركوا به شيئا واعبدوا الله በብቸኝነት አምልኩ واعبدوا الله በብቸኝነት አምልኩ ولا تشركوا አታጋሩ به በሱ ላይ شيئا ቅንጣትን ያክል ነገር አታምልኩ ይሄ واعبدوا الله ያልከው ኢስባት ይባላል አላህን አምልኩ ስለዚህ ማንን ነው ማምለክ ያለብህ አንተ አላህን አምልክ ነው እሺ አላህን አመልካለሁ እኔ በጎን ሌላ አካል ባመልክ አይ ولا تشركوا به شيئا በሱ ላይማ ምንንም እንዳታጋሩ ሽርክ ብሎ ማለት አላህ የሚገባውን የሆነውን ነገር ለአላህ ከመስጠትህ ጋር ለሌላ አካል መስጠት ነው አላህን ያመለክ ነው ግን ሌላን አካልም ታመልካለህ ለምሳሌ አንድ ሰው ያ አላህ ይሄን አድርግልኝ ያ አላህ ይሄን አድርግ ብሎ ከለመነ በኋላ ያ ነገር ሲሳካለት ቀብር ጋር ሄዶ እርድ ቢያርድ ደስ ብሎት ለወልይ ቢያርድ ምን ቢል ይሄ ሽርክ ይባላል ለምን አላህን ለመነ ቀደም አይደል ለአላህ ዒባዳ ሰጥ ከዛስ ዘወር ብሎ ደግሞ ከአላህ ውጭ ላለ አካል ያመልካል የድሮ ሙሽሪኮች እንዳደረጉት ማለት ነው ሰማያት ምድር ማን የፈጠረው ብትላቸው አላህ ነው ይሉሃል እናንተን ማን የፈጠራችሁ ብትላቸው አላህ ነው ይሉሃል ነገር ግን አላህ መሆኑን ያውቃሉ
አላህን ያመልካሉ ጌታችን ሆይ ድረስልን ይላሉ ላት ዑዛን ደግሞ ይለምናሉ فإذا ركبوا في الفلك دعوا الله مخلصين له الدين مركبات ታንኳዋ ላይ በተሳፈሩ ጊዜ دعوا الله ይለምናሉ مخلصين له الدين አምልኮ ለሱ ጥርት አድርገው ጌታችን ሆይ ይላሉ ከሆነ ሀገር ጣዖት ይገዛሉ የሚያመልኳቸውን ጣዖታቶች ይገዟቸዋል እነኛን ጣዖት ገዝተው በቦርሳ አድርገዋቸው ወደ መዲና ይመጣሉ የሚመጡት ግን ባህር አቋርጠው ነው ባህሩ መካከል ላይ ሰፊናዋ በማዕበል ስትናወጥ ምን ይላሉ ያ አላህ አንተ እንጂ ማን አዳኛለ እያሉ ያወጡ ይጥሉታል እንትናቸውን ጌቶቻቸውን ያወጡ ይጥሏቸዋል اذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم الى البر اذا هم يشركون ወደ በር ወይም ወደ የብስ ወደ ምድር በወጡ ጊዜ ደግሞ ያጋራሉ እንደገና ወደ ሽርክ ይመለሳሉ አይህ አይደል አላህንም ያመልካሉ ከአላህ ውጭ ያለንም ያመልካሉ ይሄ ሽርክ ይባላል الله تبارك وتعالى يسامحنا الله يطبقنا صلى الله وسلم وبارك على نبينا محمد السلام عليكم ورحمة الله